ጅቡቲ ስንገባ ደግሞ አንድ ጊዜ ማለት ነው እንደዚህ ያለን አላህን ለማግኘት ከፈለጋችሁ 222 እንኳን 222 እንኳን ኡስታዝ ምን ማለት ነው 222 ማለት አሉ በጅቡቲ አቆጣጠር 2 ሰዓት ማለት ከሌሊቱ 8 ሰዓት መነሳት ማለት ነው ሁለተኛው ሁለት ደግሞ 2 ረካዓ መስገድ ነው አሉ ሶስተኛው ሁለት በሁለት አይን እንባዱ ማረግ ነው ነብዩ ሰለላሁ ዐለይሂ ወሰለም ለሊት መቆም የሙእሚን ሸረፍ ነው መሐመድ የፈለከውን ያክል ስራ ሂሳብ ትደረጋለህ የወደድከውን ተጠቀም አንድ ቀን ትለያለህ የፈለከውን ያክል ቆይ አንድ ቀን ትሞታለህ ለሊት ቁም ለሊት መቆም የሙእሚን ሸረፍ ነው የሰው ልጅ መከበሪያው ሰዎች ያለውን አለ መጠየቁ ነው ረሱል ሰለላሁ ዐለይሂ ወሰለም ስለዚህ ወንድሞች የሐላል ገንዘብ መብላት ንስማ የሐላል ገንዘብ መብላት አንድ ሰው ጥሩ ሰው የመሆኑ ምልክቱ የሐላል ገንዘብ መብላት በማንኛውም አጋጣሚ ሰውየው አላህን መፍራትና ለመፍራቱ በርግጥ የሚታወቀው ሰው ያለበት ቦታ ላይ ብዙ ሰው አላህን ይፈራል ተብሏል ሰው የሌለበት ቦታ ላይ እድሉ መጥቶለት አላህን ፈርቶ ከዛ ነገር ራሱ ሲያድኑ ኢማም ምንድነው አላቸው ሰሃባው መጣና ጠየቃቸው ነብዩ ሰለላሁ ዐለይሂ ወሰለም ኢማም ማለት ምንድነው የአላህ መልእክተኛ አላቸው ጥሩ ነገር ስትሰራ ደስ ካለ አሉት መጥፎ ነገር ደግሞ መጥፎነቱን አውቆ ከዛ ነገር ከራቅ ይሄ የኢማን አንዱ ምልክት ነው